ለግብጽ መላክ ለፕሬዝዳንት ኢሳያስ መሽቆጥቆጥ ለህወሓት መንበርከክ አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛ ዘመነ ካሴ ገልጿል። ደብረ ጽዮን ህዝባዊ ትግል የጊዜ ጉዳይ ካልሆነ በቀር ማሸነፍ አይቀርም ሲሉም ለብልጽግና የገበሩት ጀነራል ጻድቃን ደግሞ ህወሓት ይሸነፋል ብለዋል። ለብልጽግና ያደሩት ጌታቸው ረዳም ከብርሃኑ ጁላ ተቋም መከላከያ ጋር ከባድ ፍጥጫ ውስጥ ገብቷል። ለምን የሚለውንም መረጃ ይዘናል። ኢራን በሆርሙዝ የባህር በር አስተዳደር ጣልቃ መግባቱ እንደሚያበስም አስጠንቅቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር የምናሰማችሁ ነው የሚሆነው። እናንተም ለቻናላችን አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩም። ለግብጽ መላክ ለፕሬዝዳንት ኢሳያስ መሽቆጥቆጥን ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛ ዘመነ ካሴ ተናገረ። ትናንት ሰኔ 1 ቀን 2018 ዓ.ም የአፋብኃ ሊቀመንበር አርበኛ ዘመነ ካሴ ባስተላለፈው መልእክት ዓለም ፊቱን ዞር ወይንም እንደ ፍጡር ሁሉ ለጣፈንተው ትቶ ተረስቶት እያለም ሞተን ቀብረነዋል የተባለው የአማራ ሕዝብ መቃብር ፈንቅሎ ብድግ አለ ሲል ገልጿል። ያላንዳች መካሪና ተቆርቋሪ ያላንድ ሰው ሐሳብ አበዳሪ ከመከረው ተምሮ ከራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ ሲል የገለጸው አርበኛው ሲነሳ በደነገጡት ጠላቶቹ ፊት ራሱን በፍጥነት አደራጅቶ የሉና ትግሉን ጀመረም። እፍኝም አትሞላት ትኳሽ በመቶ ሺዎች ብር እየገዛ ታጣቂም አስታጣቂም ራሱን ሆኖ ወደ ራሱ ግን መገስገስ ቀጠለም። ኖ 3 ዓመት አለፈውም ብሏል። ትልቁ ብሔራዊ ሀብት ሰው ነው ያለው አርበኛ ዘመነ ካሴም የሁሉም ነገር የፖለቲካውም የታንኩም የዲፕሎማሲያውም የርዕዮተ ዓለሙም ግርግር ማዕከሉም መቋጫው ሰው ነው ሲል አስረድቷል። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው በማለትም ያብራራል። የራሱን ህዝብ በሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት የት ያውቃል? ስለ ሀገር ለማውራት ሞራሉስ ስኬትስ ይገኛል? አንገቷ ላይ ቆሞም ያነደዳት ያለችን ሀገር ወዳታለሁ ሊለን ይሞክራል። የጥፋት ተልዕኮ ይዞ ሀገር እያቃጠለ ሳያፍር ሌላው ሀገር በተላላኪነት ሊከስም ይዳዳል። ለግብጽ መላክ ለፕሬዝዳንት ኢሳያስ መሽቆጥቆጥን ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቁም በማለትም አክለዋል። በእኛ በኩል የዓለም ጥቅሞች ሁሉ ተሳልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራ ህዝብ ጥቅም አሳልፈን አንሰጥም። የአማራ ህዝብና ጥቅሙና ምኞቱ ለድርድር አይቀርቡም፣ ቅዱስ ናቸውም ብለዋል። ቅዱስንም የሚነካም የሚያስነካም ማንም የለም። ነገር ግን ካለፉት ረጅም ዓመታት ራሱን ከብልጽግና ስህተትና ውድቀትም ተምረን ከቀጠናዊ ዓለም አቀፋዊ ልውውጡም የማንንም ወኪል ሳይሆኑ መጠቀምም እናውቅበታለን። በሊማሊሞ ገደል አናት በተወረወረ ገመድ ላይ አይናችንን ታስረን እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን ይላል አርበኛው። የመከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አንሰሳትም። ከኢትዮጵያ ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳን ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዝበት አንድም እንኳን ሰወረ እርምጃ የለም ብለዋል። ጠላት ግን ይጮሃል። ይህ ውሃ ምን ያስጮሃል ቢሉት በውስጡ ያለው ድንጋይ ብሎ መለሰለት አሉም። በዚህ ወቅት ብልጽግና የተባለ የኩሬ የሚያስጨው ድንጋዮች ሁለት ናቸው ሲሉም አብራርቷል። አንደኛው ፍርሃት ነው ያለው የአፋር ብልጽግና መንበር አብይ ቀጠናውን የአገር ውስጥ ኃይሎች ከተባበሩም እድሜ በአንድ እጅ ጣቶች ልክ የተቆጠረ ነው ብሎ ስለሚያመን ደንግጧል። እናም ድንገት ጥቂቶቹን አደናግሬ የማምሻ እድሜ ባገኝ ብሎ ሌት ተቀን ይጮሃል፣ ከሞት የሚያድን ጮት በማለትም አስረድቷል። ጦርነት ሁለተኛ መሆኑን የገለጸው ዘመንም በአብይ አህመድ ስኬት የአማራ፣ የትግራይ፣ የአፋርና ሌሎች ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይሆን ዘንድ ግን ሰበብ ያስፈልጋል ብሏል። ስለሆነም አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ቢተኩስ ለዓለሙ የሚነገረው ሰበብ ተባብረው ሊያጠፉኝ ነው ሲሉም ራሴን ለመከላከል ጦርነት ከፈትኩ ይሆናል ማለት እንደሆነም አንስቷል። ይህ ትግል የአማራና የሀገራችንንና የሚያረጋግጥ ትንቅንቅ ብቻ አይደለም።
ስለሚቀጥሉት 500 ዓመታት የጥይት ድምፅ የማይሰማ ትውልድ የመፍጠር ተልዕኮም ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች ሲል መልእክቱንም ቋጭቷል። በተያዘም ደብረጽዮን ህዝባዊ ትግል የጊዜ ጉዳይ ካልሆነ በቀር ማሸነፉ አይቀርም ሲሉም ለብልጽግና የገበሩት ጀነራል ጻድቃን ደግሞ ህወሓት ይሸነፋል አሉ። የወቅቱ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከመከላከያ ጋር የነበረው ጦርነት ከጫካ ወደ ከተማ የተቀየረበት ሰኔ 21 ቀን በዘከሩበት በትናንትናው ዕለት ባስተላለፉት መልእክት ህዝባዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነቱ የማይቀር እንደሆነ ይታወቃል ሲሉም ገልጸዋል። ፍትሐዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል ከመጎናጸፍ እንደማይቀር ይታወቃል ያሉት ደብረጽዮን ገብረ ሚካኤል ይህ ቀን የትግራይ ህዝባዊነት የታየበት ምዕራፍ ነው ብለዋል። ያለፈውን ወታደራዊ ቁመናችንን መጠበቅ አሁን ካለንበት ልዩና የተወሳሰበ የትግል አሰላለፍ ትምህርት ሊወሰድበት ይገባል በማለትም ገልጸዋል። በተመሳሳይም በዚህ ደብረጽዮን በዘከሩት ጦርነት ወቅት ከህወሓት ጋር ሆነው መከላከያን ሲወጉ የነበሩት ጀነራል ጻድቃን ገብረትንሳኤ በተመሳሳይ ዕለት ቃለመጠየቅም ሰጥተዋል። ከሰሞኑ ከህወሓት ጋር ይፈታል የተባለውን ጦርነት ተከትሎ በየሚዲያው የጦርነት ቅስቀሳና ፕሮፓጋንዳ እየሰሩ ያሉት ጻድቃን ለብልጽግና ሚዲያዎች በሰጡት ቃለመጠይቅ ህወሓት ሲሸነፍ ትግራይን የሚመራት ምክር ቤት እናቋቁማለን ብለዋል። ከብልጽግና ጋር ወግነውና ሐራ መሬት የተሰኘ በመከላከያ ስር ያለ ጦር የዘው ህወሓትን ለመዋጋት እየተዘጋጁ ያሉት ጻድቃን ህወሓት ረጅም ዕድሜ የለውም ሲሉም ተሰምቷል። ህወሓት አሁን አንዱ አይደለም የሻዕቢያ ተልዕኮ ነው የሚያስፈጽሙት ያሉት ጻድቃን ህዝብ አይደግፈውም ሲሉም ተናግረዋል። ሆኖም ግን የትግራይ ህዝብ እነ ጻድቃንና ጌታቸው አሊያም ብልጽግና ይደግፋሉ ተብሎ ፈጽሞ አይጠበቅም። ለብልጽግና ያደሩት ጌታቸው ረዳ ከብርሃኑ ጁላ መከላከያ ጋር ከባድ ፍጥጫ ውስጥ ገቡም። ህወሓትን ከርተው ወደ ብልጽግና የገቡት ወዶ ገቡ ጌታቸው ረዳ ከሰሞኑ ቀጣይ ጦርነቱ ቃል አቀባይ መሆናቸው ያረጋገጡበት የፕሮፓጋንዳ ስራ መጀመራቸውን ያሳዩበትን ንግግሮችም እያደረጉ ነው። ታዲያ ይህን የፕሮፓጋንዳ ንግግራቸውን አስመልክቶ ከመከላከያ ሰራዊቱ ጋር ውዝግብ ውስጥ ገብተዋል። የውዝግባቸው መነሻ መከላከያ ሰራዊቱ በማህበራዊ ገጹ እኔ ከተናገርኩት በላይ ንግግሬን አጋኖና ውሸት ጨምሮ አቅርብልኝ የሚል ነው። በብርሃኑ ጁላ በሚመራው መከላከያ ሰራዊት ማህበራዊ ገጽ በሰሜኑ ጦርነት ወቅት ገድለናቸዋል ያላቸው ጌታቸው ዛሬ ላይ ያላልኩትን ብሏል ቢሉት የሚሰማቸው አይደለም። ያልገደልነውን የፋኖ አመራር ገድያለሁ፣ ያልያዝነውን ቦታ ይዣለሁ፣ ያልሰራነውን ጀብድ ሰርቻለሁ በማለት የሚታወቀው የመከላከያ ገጽ ላይ የጦርነቱ የፖለቲካ ክንፍ ፕሮፓጋንዲስቶች እንደሆኑ ከሚጠብቁት ጌታቸው ጋር መግባባት ማቅቶታል። ጥቅምት 24 ቀን 2013 ዓ.ም መከላከያ ሰራዊት ላይ የተፈጸመው ክደት የህወሓት ቡድን ውለታ የማይቆጠር የሰብአዊ አንጠፍጣፊ እንደሌለው ያሳየበት ተግባር ነበርም። ቡድኑ ይህንን ሰይጣናዊ ተግባር ሲፈጽም መነሻና መረሻ በሌለው የውርጅብኝና የፖለቲካ ስሌት ነበር ሲሉም አቶ ጌታቸው ተናግረዋል ሲል የመከላከያ ገጽም አስፍሯል። አቶ ጌታቸው ከመበሳጨታቸው ጽሑፍ መሃል አንዱ ይህ ነው። ጌታቸው ይህንን ሐሳብ በመድረኩ እንዳልተናገሩም ገልጸዋል። መከላከያ አቶ ጌታቸው የኢትዮጵያ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ ብሔራዊ ደህንነት መድረክ ላይ ተገኝተው ሂደቱን ሲያስታውሱ በወቅቱ ሰሜን ዕዝ ከተመታ ሌላው መንገድ ሁሉ ክፍት እንደሚሆን የው ቡድን ያምን እንደነበርም አብራርተዋል ሲል ይቀጥላል። ይህም ሌላኛው ጌታቸውን ያበሳጨው ጽሑፍ ነው። የኢትዮጵያ ሕዝብ በአገሩ ጉዳይ ያሳየው አንድነትና ትብብር እኛ ከሌላ ድንጋይ በኪሳራ እንድንመልስ አድርጎናል። ወያኔ ፕሪቶሪያውን ስምምነት የፈረመው የኃይል ሚዛኑ በመከላከያ ሰራዊቱ ስለነበርና ቡድኑ አጣብቂኝና አስገዳጅ ሁኔታ ውስጥ ገብቶ ስለነበር ነው ብለዋል ይላል መከላከያ። ታዲያ ከብርሃኑ ጁላ ንግግር ጋር የተመሳሰለውን ይህ ንግግር ጌታቸው ረዳም የኔ አይደለም ሲሉም ክደዋል። ተናግሮታል በተባልኩት መድረክ ላይም እኔ ይህንን አላልኩም ሲሉም ስሞታም አቅርበዋል። የጌታቸው ጉዳይ ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነውና እዛው ከብልጽግና ጋር የጀመሩትን ጫጉላ በቋንቋቸው እንዲጨርሱ ብዙዎቹም እየመከሩም ነው። ሌላው ቀርቶ ጌታቸው አልተናገርኩትም ያሉት መከላከያ ሰራዊቱ ልተፋ አልተነሰም። ያለፈ ማንነታቸውና ታሪካቸው ሁሉ ከዳው ወደ ብልጽግና ጎራ የገቡት ጌታቸው በዚህ ሁኔታ እንዴት በአፍላ ውጊያ ወቅት ከብልጽግና ጋር ይቀጥላሉ የሚለው ሌላው አነጋጋሪ ጉዳይ ነው። ይህ በእንዲህ እንዳለ ወደ ውጭ መረጃዎች ስናመራ ኢራን በሆርሙዝ የባህር በር አስተዳደር ጣልቃ መግባቱ ውጥረቱን እንደሚያብስ ማስጠንቅቃለች። በኢራን የሆርሙዝ የባህር በር አስተዳደር ውስጥ ማንኛቸውም ጣልቃ ገብነት ውጥረቱን እንደሚያብስ የውጭ ጉዳይ ሚኒስትር አባስ አራጋችም ተናግረዋል። ወደ ባግዳድ የተጓዙት አራስ ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና በአሜሪካ ስምምነት መሰረት
በ30 ቀናት ውስጥ በሆርሙዝ የባህር በር ከጦርነቱ በፊት ወደ ነበረበት አስተዳደር ይመለሳል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለው እስላማዊ ሪፐብሊኩ ነው ብለዋል። ማናቸውም ጣልቃ ገብነት ወደ ትይዩ ስምምነት ነገሩን ውስብስብ ያደርገዋል፣ ውጥረቱም ያባብሳል ብለዋል። ቁልፉ መተላለፊያ የሚከፈትበት ቀንም ያዘግያል ሲሉም አክለዋል። አራግቺ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውጦች ለዚህ ማሳያ ናቸውም ብለዋል። ባለፉት 3 ቀናት በሆርሙዝ የባህር በር ሲያሳልፉ የነበሩ ቢያንስ 2 መርከቦች ላይ ጥቃትም ደርሷል። በዚህ ምክንያት አሜሪካና ኢራንም የተኩስ ልውውጥም አድርገዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።